ለአንድ ኦሮሞ በሚለው ማለት ለመራራም ለጀዋርም ለበቀለ ገርባም ለከማል ገልቹም ለዳውድ ኢብሳም ገጥም ያለው በእንትን እያረኩ ቤቴ ውስጥ እንጆይ እያረኩ የኦፌኮ መሪ የፓርላማው ፋና የጀግኖች አባት ነው መራራ ጉዲና እሾ ያልኩ በቃ እንደዚህና እንደ እንትን ላለው ትውልዴም እድገቴም ፊንፊኔ ከተማ ትውልዴም እድገቴም ሸገር አዲስ አበባ የኔ ማንዴላ ያበቀለ ገርባ እሾ ያልኩ ራሴን ነው በራሴ በቃ ባለውበት ነገር ላይ ጥሩ ነገር ነው ያለውት በራሴና ራሴን ነው መገነባው ከኔ ደግሞ አልፎ ሌሎች ሰዎች ደግሞ እድሉን አግኝቼ ሰዎች እንትን ደስ ይለኛልና በእንዲህ አይነት መንኩ ነው መሆን የምትፈልጊው ብቲ ሲፈጥረኝም ፈጣሪ ሲፈጥረኝም የጨመረልኝ አንድ ነገር አለ እኔ አሁን ሰው ፈርቶ ምናምን አይደለም በቃ የሆነ ውስጥሽን አውጪ ካልሽ አወጣለሁና ያን ቀንም ትልቁም እሱ ነው ራስን አግኝቶ ራስን ደግሞ ሰው መሆን ያለበት እኔ ምንነው ለሰው ልጅ ሰው መሆን ያለበት ራሱ ነው እኔ አሁን 9 አመት አንድ ቢሮ ተቀጥሬ ሰርቻለሁ ስሰራ ግን አለቃ ይጨምሮ የሚለኝ አንቺ እኮ አርቲስት ነው መሆን ያለብሽ እንጂ እንዲህ አይነት ስራ አይደለም ምን ግን ምን ይደረግ ቀን ቦታ ወይ ደግሞ ወደዛ የሚገፋሽ ሰው ይፈልጋል ማለት ነው ብዙ ከኔ እኮ የበለጠ ታለንት ያላቸው ሰዎች አሉ እንደኔው ቤት ተቀብሮ ይቀሩ ማለት ከኔ የበለጠ መስራት የሚችሉ ማለት ነው እስቲ አሁን ደግሞ ወደ እንግዲህ ያው ይሄ ያዶዬ ፕሮግራም በሚያተኩረው በሴቶች ላይ ነው ግን ደግሞ እዛው ውስጥ ደግሞ የተለያዩ ማህበራዊ የሚሆኑ ፖለቲካዊ ሀሳቦችን እያነሳን ነው ከእንግዶች ጋር የምንጫወተውና የሴትነቱን እንትን እንዳረሳው ብዬ ነው እንግዲህ እኛ ጋር የተለያዩ ሴት ገጣሚያን አሉ ደራሲያን አሉ በተለያዩ ቋንቋ ላይ የሚሰሩ ግን እንደ ወንዶቹ ጎልተው በስራቸው ጎልተው የሚታወቁ በየመድረኩ የምናያቸው ሴት ገጣሚያኖች የሉምና አንቺን በዛ ዘርፍ ውስጥ ስላለሽ ነው ምንድነው ችግሩ ብቃት ያላቸው ሴት ገጣሚያን የሉም ወይስ እድሉ ክፍት አይደለም እንደ ወንዶቹ አንደኛ እድሉ ክፍት አይደለም አንቺ ወደ መድረክ ስትመጪ ሴት ኮንሽ በጣም ብዙ ነገር ነው አንቺ ልጆች